የሰጠኝ ነገር አንድ 1600 ብር ብቻ ነው የሰጠኝ እንጂ ሌላ ብር ምንም ሰጥቶኝ አያውቅም። እሺ አሁን ይሁሉ ጊዜ 8 ዓመት ሙሉ እሺ ኢድ ሲመጣ የአረፋም ሲመጣ እንደው ለልብስም ለሆን ነገርም ሀዲያ ብሎ ምንም አይሰጥሽም? ምንም አይሰጠኝም። ምንም ነገር አያደርግልኝም። እሺ አሁን አንቺ ሴት ነሽ መቼም ለጸጉር ሻምፖ ያስፈልግሻል፣ ሞዴስ ያስፈልግሻል። እንዴት ታደርጊያለሽ እንደዚህ አይነት ነገሮች? አሉ ልጆች አሉ፣ ሴቶች ልጆች አሉ ይገዙልኛል። የሱ ሴቶች ልጆች አሉ ከስተ ይሰጡኛል። እነሱ ነው የሚሰጡሽ? እነሱ ግን ይሄን ነገር ያውቃሉ? ነፊሳ ማለት 8 ዓመት ሙሉ ደሞዝ እንዳላገኘሽ ያውቃሉ ሴት ልጆቹ? እነሱ ያውቃሉ፣ ዝም ነው የሚሉት። እኛ ምን እናድርግ ይላሉ። ኦኬ ወይ ሙኒራ ሲታለ በጣም ነው የምታሳዝነው ወላሂ። አጃይብ ነው። በጣም የሚገርም ነገር ነው። አብሽሪ በጣም ነው ወላሂ በጣም ነው አንጀት የሚበላው። ሰማችሁ አይደል? 8 ዓመት ሙሉ እና አሁን አንቺ እንዴት ነው ኢቃማሽን ምናምን እያሳደሰልሽ ነው? ምንም ነገር የለም ምን ይቀር። ኦኬ ቅድም በዋትስአፕ ላይ ሜሴጅ ምን አልሽኝ? የተለያየ ሶስት ቤትም ያሰራኝ አልሽ አይደል? የት ነው የሚያሰራሽ? ሌላ ቤት 3 ቤት ነው ያለው የሱ የራሱ ማለት ነው። ግን ምንም አይኖርበትም። የሚኖርበት ይሄ ቤት ነው ይሄ ማለት ነው። ሌሎች ውጭ ደግሞ አሉ አይኖርበትም። ግን ዝም ብዬ ስሪ ይላል። መሰራው 3 ነው ምንም አይኖርበትም ቤት ማለት ነው። ኦኬ ቤቱን እንድታጸይ ያደርግሻል። አዎ አንቺ ብቻ ነሽ ሰራተኛ ያለሽ? እኔ ብቻ ነኝ ያለሁት። ኦኬ አንቺ ምንድነው ስራሽ? ምግብ መስራት? ሌላስ? ልብስ አጥባለሁ። ልብስ ካውያ መታለሁ፣ ዕቃ አጥባለሁ፣ ቤት አጸዳለሁ። ያለው ስራዬ መተኛት አልችልም። ግማሽ ሰዓት ነው መተኛው ማለት ነው። እንዴት ግማሽ ሰዓት? ማለት ስራ ብዙ ነው ያለው። አሁን ፊትሽ ምናምን እዚህ ጋር እስኪ ጠጋ በይና አብሽሪ ነፊሳ። ፊትሽ እዚህ ጋር በጣም ጠባሳ አለው። እሱ እንደዛ አድርጎ በጣም ስለሚማታ ነው። በጥፍ እንደዛ አድርጎ ስለሚማታ ሁሌ ነው የሚመታሽ ሰውየው ማለት ነው። በቃ እኔን እንትን ይላል። ለምንድን ነው ጾታዊ ስንኮሳ ምናምን በቃ መርፌ ያስቀብረሻል ምናምን ይላል ማለት ነው። እኔ ደግሞ በቃ መርፌ ያስቀበርኩም አላስቀበርኩም ለሱ ለብልግና አይደለም የመጣሁት እኔ ለስራ ነው ስለሆነ እንግዲህ ይሄ እንደዚህ የሚያደርገው ማለት ነው። ይሄ ሁሉ የሱ ነው እንደዚህ ያደርገው ማለት ነው። ጥፊ ነው በሱ ጥፊ ነው ማለት ነው። ስለሚማታ ነው እንደዛ አድርጎ። አሁን ግን እርግጠኛ ያው 8 ዓመት ሙሉ 1 ብር አልሰጠሽም። ይሄ ትክክለኛ ነሽ? አልሰጠኝም። 1600 ብር ብቻ ነው የሰጠኝ። ኦኬ 1800 በ8 ዓመት ውስጥ 1600 ብር ብቻ ነው የሰጣት። ሰምታችኋል እንግዲህ። እሺ ነፊሳ ምንድነው አሁን እኛ እንድናረግልሽ አንቺ የምትፈልጊው? በቃ ሰውዬው እንዲያዝልኝ ነው አሁን ገንዘብ እንዲሰጠኝ ነው ፈልገው ነው። ይሄ ግለሰብ ወደ ህግ እንዲቀርብ ትፈልጊና በህግ ተከሶልሽ ብርሽ እንድታገኝ ነው የምትፈልጊው አይደል? አሁን እንደዛ ነው ፈልገው ነው። እሺ ምንድነው አንቺ ለኢትዮጵያ በማይጎዳ መልኩ ማለት ነው ለኢትዮጵያ ማህበረሰብ ምንድነው ማስተላለፍ የምትፈልጊው? አብሽሪ ነይና ወደዚህ ተናገሪ መልእክትሽን። እዚህ ጋር 1000 ሰዎች አሉ። 1000 ሰዎች እየሰሙሽ ነው። እስካሁን ድረስ ቢያንስ ወደ 10000 ሰው ታሪክሽን ሰምተዋል። ቁጭ ብለው እየገቡ እየሰሙ ነው። እና ምንድነው አንቺ የምትፈልጊው? 8 ዓመት ሙሉ የደረሰብሽን በደል እንግዲህ ስትናገሪ ነበር። ምንድነው አንቺ ፍላጎትሽ? ሰው ነሽና ምንድነው እንዲሳካልሽ የምትፈልጊው? እኔም ሰውዬው እንዲያዝልኝ ነው። እኔም በማይጎዳ መልኩ ሰውዬው ታይቶልኝ ገንዘቤን እንዲሰጠኝ ነው እና ከዚህ ቤት መውጣት ፈልጋለሁ ነው የኔ እንትን ማለት ነው። ኦኬ